በጋሞ ዞን በገረሴ ዙሪያ ወረዳ የ2018 ዓመተ ምህረት የአረንጓዴ አሻራ የሆነው የቡና ችግኝ ተከላ ማስጀመሪያ ፕሮግራም ተካሄደ። የጋሞ ዞን የግብርና መምሪያ ከፍተኛ አመራሮች በደንብሌ ኡታ ቀበሌ ተገኝተው ተከላውን አስጀምረዋል። የአረንጓዴ አሻራ የሆነው የቡና ችግኝ ተከላ ማስጀመሪያ ፕሮግራም በደንብሌ ኡታ ቀበሌ አቡዬ ገብረ መንፈስ ቅዱስ ገዳም ተካሄደ። በተከላው ማስጀመሪያ ፕሮግራም ላይ የጋሞ ዞን የግብርና መምሪያ ቤት ኃላፊ አቶ ወርቅነ ካልሳ ባስተላለፉት መልእክት የ2018 ዓመተ ምህረት የአረንጓዴ አሻራ አካል የሆነ የቡና ተከላ እንደ ጋሞ ዞን 8.2 ሚሊዮን ችግኝ ለመትከል መታቀዱን አስታውቋል። እንደ ጋሞ ዞን ከ24000 ሄክታር በላይ መሬት ላይ ቡና እየለማ የሚገኝ ሲሆን ከ15000 ሄክታር በላይ ምርት እየሰጠ እንደሚገኝ አስታውቃል። ይህ ደብር ለቡና ምርት ምቹ ቦታ በመሆኑ ልንጠቀምበትና ልናሳድግ ይገባል ብለዋል። ዛሬ የ2018 በጀት ዓመት የዘንድሮ የአረንጓዴ አሻራ አካል የሆነውን የቡና ተከላ በመደበኛም በክላስተርም የምንተክለውን መርሃ ግብር እንኳን አደረሳችሁ ይላለሁ። ዘንድሮ የምንተክለው እንግዲህ በክላስተርም ይተከላል፣ በመደበኛም ይተከላል። የዞናችን የቡና ሽፋን አጠቃላይ 24000 በላይ ሄክታር ነው በቡና ተሸፍኖ ያለ። ከዚህ ውስጥ ምርት የሚሰጥ ወደ 15000 ሄክታር በላይ ነው ምርት እየሰጠ ያለው። ዘንድሮ በክላስተርም በመደበኛ የምናለማው ከ8.2 ሚሊዮን በላይ ነው የምንተክለው። ስለዚህ የዚህ አካል የሆነው ደግሞ የገረሴ ዙሪያ ወረዳ በካምባ በበሮዳ በሌሎች ወረዳዎችም ይሄ አጠቃላይ የሚተከል ነው የሚሆነውና የዚሁ አካል የሆነ እንግዲህ ዛሬ የተገኘንበት ደንብሌ ኡታ ቀበሌ ሞዴል በሆኑ በደብሩ ማሳ ስለተገኘን በድጋሚ እንኳን ደስ አለን ይላለሁ። ይሄን ያልን እንግዲህ ይሄ አካባቢ ምቹ ቦታ እንደሆነ ቅድም መልእክት ተላልፏል። እንግዲህ ክላስተሩን ያሰፋን ነው የምንሄደው፣ በዚህ አያበቃ። ስለዚህ የሌሎች አርሶ አደሮችም ጭምር ያሰፋን ከሄድን የቡና ክላስተር እናደርጋለን አካባቢው። ስለዚህ አካባቢው ላይ ያለው ጸጋ አየር ሜዳሩም ጭምር ጥሩ ስለሆነ ይሄን የመጠቀም ሁኔታ መሆን አለበት የሚል ያልን የዛሬው የተከላ መርሃ ግብሩ በይፋ የተጀመረ መሆኑን አበስራለሁ። አመሰግናለሁ። የጋሞ ዞን የግብርና መምሪያ የሻይ ቡናና ቅመማ ቅመም ጽሕፈት ቤት ኃላፊ አቶ ሻምበል በኩ በበኩላቸው ቡና በሀገራችን ከሚለሙ ሰብሎች ትልቁን ቦታ የሚይዝና ከፍተኛ የውጭ ምንዛሪ የሚያስገኝ መሆኑን ጠቅሰዋል። በዚህ ዓመት የቡና ተከላ ከአረንጓዴ አሻራ ጋር አስተሳስሮ ለልማት ስትራቴጂ መነደፉን ገልጸው ትኩረት ልንሰጥ የሚገባን በክላስተርም በመደበኛውም የሚሰሩ ስራዎች በአረንጓዴ አሻራ ጋር አስተሳስረን መስራት አለብን ብለዋል። ይህ ቦታ ለተመክሮ ሊሆን የሚችል በመሆኑ በደብሩ በአካባቢ ያሉት አርሶ አደሮች አስተሳስሮ ሊቀጥል እንደሚገባ አስገንዝበዋል። የቡና ማስተከለያ ፕሮግራም ለማስጀመር እንኳን አደረሳችሁ፣ እንኳን አደረሰ። እንግዲያውስ በመቀጠል ቡና ያው ሀገራችን ውስጥ ከሚለሙ ሰብሎች ትልቁን ሽፋን የሚይዝና ከፍተኛ የውጭ ምንዛሪ የሚያስገኝ ሰብል ነው። እንደሌላ ሰብል ሳይሆን በዓለም ላይ ትልቅ ትኩረት አግኝቶ የውጭ ገንዘብ ምንዛሪ በማምጣት በአገሪቱ ኢኮኖሚ ላይ ከፍተኛ ሚና የሚጫወት ሰብል ከመሆኑ ጋር ተያይዞ በዚህ ዓመት እንግዲህ እንደ ዞን ጠቅላላ ቡና ልማት ላይ ከአረንጓዴ አሻራ ጋር በማስተሳሰር ማልማት አለብን የሚል ስትራቴጂ ተነድፎ እየተሰራ ይገኛል። ከዚህም አንፃር ቅድም የተጠቀሱ ቁጥሮች በስፋት በመደበኛ የሚተከሉ እንደተጠበቁ ሆኖ ትኩረት በደንብ ልንሰጠው የሚገባው ደግሞ ወደ 154 ሄክታር በዚህ ዓመት በገረሴ ዙሪያ ወረዳ ላይ በክላስተር እናለማለን ብለን ታቅዶ የተሰራ ይገኛል። ስለዚህ ከዚህ አኳያ ቅድም እንዳልነው በክላስተርም በመደበኛም የሚተከሉ የቡና ሰብል ከአረንጓዴ አሻራ ተከላ ጋር አስተሳስረን እየሰራን የምንቀጥል ይሆናል ማለት ነው። ስለዚህ እንደምናየው ይሄ አሁን አካባቢው በጣም ምቹ ነው። በጣም ሰፋ ያለ ስለሆነ በየአመቱ በዚህ መልኩ እየተተከለ እየሰፋ የሚሄድ ይሆናል። እንግዲህ የቡና ክላስተር እንደ ሌሎች ሰብሎች በአንድ ጊዜ አስፍተን መሄድ የምንችለው አይደለም። በየአመቱ እንደዚሁ የተከለን
ሰፋፊ እነዚህ መሬቶች ምቹ የሆነ የአየር ጸባይ ካለበት ስለሆነ ይሄንን እያሳደገን እያስቀጠለን የምንሄድ ስለሆነ ከምንም በላይ እንግዲህ ትኩረት ተሰጥቶ የሚሰራ ስለሆነ ደብሩም እዚህ አካባቢ ያለው አጠቃላይ ወስዶ ይሄንን የመንግስት ተልእኮ ደግሞ ለኛ ለአካባቢ ህብረተሰብም ጠቃሚ እንደሆነ እዚህ አካባቢ ላለው ለደብርም ደግሞ ጭምር በጣም ከምንም በላይ ጠቃሚ ነው ብሎ ተልእኮ ወስዶ መፈጸም ያስፈልጋል። ከዚህ ማኳያ እንግዲህ ጥሩ ሁኔታ ያለው ወረዳው የሰጠውን ተልእኮ ወስዶ እንደዚህ ቆፍሮ አዘጋጅቶ ኮምፖስትን በመጨመር እንዲሁም የጉድጓድ ደፈና በማድረግ የተሰሩ ስራዎች በጣም አመርቂ ስለሆኑ ይህንን አጠናክረን መቀጠል ያስፈልጋል የሚለው ነው። ከዚህ ጋር ተያይዞ ጎን ለጎን ያሉ እዚህ አካባቢ ያለው ሌሎች ከደብሩ ቀጥሎ እዚህ ከገዳም አካባቢ ያሉ አርሶ አደሮች አያይዞ መቀጠል ያስፈልጋል ማለት ነው። ምክንያቱም በቂ ምርትና ምርታማነትን አግኝተን ቀደም እንደምንለው ለዓለም ገበያ ትልቅ አስተዋጽኦ ለማበርከት እዚህ አካባቢ ያለው አርሶ አደሩ በደንብ ይሄንን ተሞክሮ ወስዶ መስራት መቻል ያስፈልጋል የሚለው መልእክት ለማስተላለፍ ነው። የገረሴ ዙሪያ ወረዳ የመንግስት ተጠሪ አቶ ጎንደሬ ጉራራ የቡና ምርትና ምርታማነት ለመጨመር ቡናን በሙሉ ፓኬጅ ሊለማ እንደሚገባ አሳስቧል። እየለማ ያለው ቡና በሙሉ ፓኬጅ እየለማ ባለመሆኑ በቂ ምርት እየሰጠ አለመሆኑን ገልጸው ፓኬጁን ካላሟላን የምንጠብቀውን ምርት ልናገኝ አንችልም ብለዋል። እንኳን ለዛሬ ለ2018 ዓመት ለመጀመሪያ ጊዜ በክላስተር የሚጀምረው ቡና ማስጀመሪያ መርሃ ግብር በሰላም አደረሰን። ይሄ ቡናን ለማልማት ቡና ምርትና ምርታማነት ለመጨመር የቡና ልማት ፓኬጆችን በሙሉ በማሟላት ቡናን ማልማት ይጠበቅብናል የሚል ሀሳብ በመያዝ ከዚህ የተነሳ እንደ ወረዳችን ከ5337 ሄክታር በላይ ቡና ይለማል። አሁን ካለው እስከዚህ ያለው ሽፋን ነው። ከዚህ 4609 ሄክታር እስከዚህ ቡና ምርት እየሰጠ ያለ ቡና ነው ያለው እንደ ወረዳችን። ከዚህ ከፍተኛ ምርት ከምናመርታቸው ምርቶች ውስጥ እና ኤክስፖርት ከምናደርገው ምርቶች አንዱ ቡና ነው። ስለዚህ ለዚህ ቡና ደግሞ ምርቱን በጠበቀው ልክ እንዳናገኝ የሚያደርገው ምንድነው የፓኬጁን በተሟላ ያለመጠቀም ለቀጣይ በልዩ ትኩረት ተሰጥቶ የሚሰራ ነው የሚሆነው። ፓኬጁን ካላሟላን ቡና ምርት መጠበቅ አይቻልም። አሁን እዚሁ የጀመርናቸውን አሁን ኮምፖስት ሌሎችም የቡና ፓኬጆች እየተጠቀሙ ናሉ። ባለሙያም ልዩ ድጋፍ አድርጎ እየሰሩ ስለሆነ ይሄ ተቋም ላይ ደግሞ አሁን ሲጀመር ከግማሽ ወደ 1 ሄክታር የሚደርስ ቡና ነው አሁን እዚህ የሚተከለው። ይሄ ቡና ደግሞ ለሌሎች ሞዴል መሆን አለበት። ከሌላው ለየት የሚያደርገው ምንድነው ብዙ ህብረተሰብ እዚህ ቡናው የሚለማበት ቦታ የሚገናኝበት ብዙ ህብረተሰብ ቡናውን ማየት የሚመጣበት ብዙ ህብረተሰብ ደግሞ እዚህ መዋያው የሆነበት አካባቢ ሲሆን ከዚህ ሞዴል ሆኖ ለሌሎች አስተማሪ ሆኖ ወደ ሌላ ቦታ የሚሄዱትም ይሄን ቡና ደግሞ በደንብ እዛ አካባቢ የተከለው ቡና የተሻለ ነው እንደሱ ማድረግ አለብን ብሎ ልምድ ሼር የሚያደርግበት መሆን አለበት ያለን ዘንድሮ የምንተክለው ደግሞ አጠቃላይ ከ15 ቀበላት 15 ቀበላት አለ ወደ 1.2 ሚሊዮን ቡና ሲንተክል ከ520 ሄክታር በላይ የገረሴ ዙሪያ ወረዳ የግብርና ልማት ጽሕፈት ቤት ኃላፊ ዶክተር አዳነ ደስታ በበኩላቸው በገረሴ ዙሪያ ወረዳ ቡና አልሚ ከሆኑ 15 ቀበሌያት አንዷ ወደ ሆነችው ደንብሌ ኡታ ቀበሌ እንኳን ደህና መጣችሁ ብለዋል። በገረሴ ዙሪያ ወረዳ 5337 ሄክታር መሬት ላይ ቡና እየለማ የሚገኝ ሲሆን ከዚህ ውስጥ 4609 ሄክታር መሬት ቡና ምርት እየሰጠ መሆኑን ገልጸዋል። ገረሴ ዙሪያ ወረዳ ጋሞ ዞን ውስጥ ካሉ መዋቅሮች ቡና ከሚያለሙ መዋቅሮች አንዱ ሲሆን እንደ ገረሴ ዙሪያ ወረዳ 15 ቀበሌያት ቡና ያለማሉ። 7ቱ ያው በስፔሻላይዜሽን ደረጃ ነው የሚያለሙት፣ 8ቱ ደግሞ በዳይቨርሲፊኬሽን ደረጃ ያለማሉ። ከነሱ ቀበሌያት አንዱ ደንብሌ ኡታ ላይ ነው አሁን ዛሬ የምንገኘው። አጠቃላይ እንደ ወረዳ ስናይ ከ5300 ሄክታር በላይ የቡና ሽፋን እንደ ወረዳ አለን። ከዛ አሁን ምርት እየሰጠ ያለው ወደ 4600 ሄክታር በላይ በዚህ ሰዓት ላይ ምርት ይሰጣል። ዘንድሮ አሁን ቡና እናለማለን ብለን እንደ ወረዳ እኛ ያቀድነው ወደ 1.3
ሚሊዮን ችግኝ አፍልተን እንተክላለን በሚለው ወደ 500 ሄክታር ላይ እንተክላለን የሚለው እቅድ ነበረን። ግን 1.3 ሚሊዮን አቅደን ወደ 1.26 ሚሊዮን ገደማ ችግኞችን የማፍላት ስራ ተሰርቷል። ያው ችግኝ ዝግጅት ተደርጓል። በ15ቱም ቀበላት ላይ አሁን በክላስተር የምናለመው ቢያንስ ወደ 7ቱ ቀበላት ላይ በክላስተር እናለማለን። በክላስተር የሚለማው ደግሞ ወደ 385,000 ሄክታር ላይ ቡና ችግኝ በመትከል ወደ 154 ሄክታር ላይ በክላስተር እናለማለን የሚለው እቅድ ነው እንደወረዳለን።